ሰላም ሰላም ውድ ኢትዮጵያውያን እንደምን አላችሁ? አሁን የምንገኘው በሐይቅ አካባቢ በሚገኙ የስደተኞች መጠለያ ካምፕ ውስጥ ነው የምንገኘው። ከ5 ዓመት በላይ የጃራ ካምፕ ነው። ከ5 ዓመት በላይ በጣም በአስቸጋሪ ሁኔታ ውስጥ ነው የሚገኙት። ማንም ያያቸው ድምጽ የሆናቸው ማንኛውም አካል የለም ከ2013 ጀምሮ እና እዚህ ቦታ እንድንገኝ ያደረገን ከማንም እገዛም ሳይጠይቅ ድጋፍም ሳንጠይቅ ሙክታር ወንድማችን ነው ለመጀመሪያ ጊዜ እዚህ ቦታ ላይ ተፈናቃዮችና ተጎጂዎች እንዳሉ ነግሩን እኛም በጉልበታችን ልናግዘው ይሄ ነው ብዬ ማልጠራው በጣም ብዙ ወጪ አውጥቶ ዱቄትና የተወሰነ ብስኩት ይዞላቸው የመጣው ማለት ነው። ሁላችንም መተጋገዝ አለብን። ይሄ ጉዳይ የሚቀጥል ነው። እነዚህ ሰዎች ወደ ቀያቸው ተመልሰው በሁለት እግራቸው መቆም አለባቸውና ሁላችንም ኢትዮጵያውያን ድምጽ ልንሆናቸው ልናግዛቸው ይገባል። የሙክታር ተግባር የሚደገፍ ቢሆንም ዘላቂ መፍትሄ ስላልሆነ ግን የሁላችንም ርብርብ ያሻዋልና እባካችሁ ሙስሊሞች በአላህ ኦርቶዶክሶች በእግዚአብሔር እነዚህን ሰዎች እናግዛቸው። ከተደላደሉበት ኑሮ በጦርነት ምክንያት ነው እዚህ ቦታ ላይ የተገኙትና ድምጽ ልንሆናቸው ይገባልና እባካችሁ ድጋሜ ልጠይቃችሁ ስለ እግዚአብሔር እነዚህን ሰዎች እንመልከታቸው፣ ድምጽ እንሆናቸው ላለው ሙክታር ምን ትላለህ? ያው ምንም አይደለም። ደጋግ ኢትዮጵያን የሀገሬ ልጆች እባካችሁ እነዚህ ሰዎች አስብ አድርጉላቸው። የትኛውን ቦታ ላይ ትግራይ የሚሆን ወደ ደብረ ብርሃንም የቻልነውን በአቅማችን አድርገናልና እኔም እዚህ አካባቢ እንደመሆኔ መጠን ያለውን ችግር ሰምቻለሁ። መጥቼ ባላያቸውም በአካል ያለው ነገር አንዳንድ ሰዎች ኢንፎርሜሽን ስለሰጡኝ በውስጥ ያው የማንንም ድጋፍ ሳልጠይቅ በራሴ እስከዛሬ ድረስ በቃ የሰው ፊት ላለማየት ብዬ ጌምም እየተጫወኩ ይሁን ምን ይሁን ከማገኘው ሳንቲም ላይ የሆነ ነገር ቀነስ አድርጌ ወደ 25 ነው ከረጢት 50 ኪሎ ዱቄት እና 100 ካርቶን ብስኩት ይዘንላቸው መተናል። ይሄ ዘላቂ መፍትሄ ባይሆን ዘላቂ መፍትሄ እንዲሆንላቸው ድምጽ ለመሆን ያክል ነው። ያው ሌላውን ለማጠናከርና ለማበረታታት ነው። ሁላችሁም እየመጣችሁ ቢያንስ ጠይቋቸው ነው የምለው። ለወገን ደራሽ ወገን ነው። ሰውን ለመርዳት ደግሞ ሰው መሆን በቂ ነው። አመሰግናለሁ። እና እንደሰማችሁት ነው እና እባካችሁ ድምጽ እንሆናቸው። ሰው ለመርዳት ሰው መሆን በቂ ነው። ሁላችሁም ደግሞ የኛን መርህ ተከትላችሁ እዚህ ቦታ የተገኘ ነው። እኔ ሙክታርና ወንድሜ ቀስቴ ነን እና ሁላችሁም ቲክታከሮችም ዩቲዩበሮች ተጽዕኖ ፈጣሪ ጋዜጠኛ ሰዎች እባካችሁ እዚህ ቦታ ተገኝታችሁ ድምጽ ሁኑ። ሙክታር ማመስገን የምትፈልጉት በዚህ አጋጣሚ የረስቸው ነው። እኔ በብር ባግዛቸው በጉልበት ደግሞ እኔም ብለው ከአዲስ አበባ ድረስ ካሉበት ከሞቀ ቤታቸው እዚህ ወገናችን ችግር እኛም ችግራችን ነውና ያሉበት ሁኔታ ሂደን ማየት አለብን ብለው ቦቸራ በአፍላ ፍቅር ስሙ ቦቸራና ቀስቴ ወይም ለውል እና ካሜራማናችን ደግሞ ሙክታርም አለ ቪዲዮ ማን ነው ሌሎችም ወንድማችን ሀይቅም ላይ ያገኘነው ወንድማችን ያሳየናል። እነሱን በዚህ አጋጣሚ ሳላመሰግን አላልፍም። ሁለታችሁን አላህ ወይም ደግሞ የምታምኑት